እግዚአብሔር ይመስገን ድጋሚ ስላየሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። እንዴት ነሽ? አለሁ ምስራዬ ብዙ አዲስ ነገሮች አይቻለሁ። እንዴት ነው ያለፉ ወራቶች እንዴት ነበሩ? ወደ ለውጥሽ ከመሄዴ በፊት አንዳንድ ጥያቄዎች ልጠይቅሽ። እኔ እንኳን አውቃለሁ፣ ግን ኦዲየንሱን ለማሳወቅ ይህን ፕሮግራም እንዴት ተቀላቀልሽው? ይሄ ፎቶስ ያንቺ የእውነት ያንቺ ፎቶ ነው ወይ የሚለውን መጀመሪያ ክሊር አድርጌልን። አዎ ይሄ ፎቶ የኔ ነው። ያው ከ4 ወር በፊት ነው። ያው ቆይቶ ያው አሁን ላይ እኔ አንቺ ነሽ ለማለት ይከብደኛል። አሁን ያለሽበትን እና የድሮን ፎቶን ሳይ ማለት ነው። መጀመሪያ እንዲሁም ተጠራጥሬ ነበር እውነት እሷ ናት አይደለችም እያልኩኝ። ይሄ ለውጥ እኔ ነኝ። እንዴት ነው ከየት ነው የመጣው የሚለውን ብትነግሪን። እውነቱን ለመናገር ያው እንደ ማንኛውም ሰው ሶሻል ሚዲያ ስለምጠቀም በቲክቶክ ላይ ነበረ ያየሁኝ፣ ላይቭ ላይ ዶክተርን ያየሁት። ከዛ በኋላ ነው እሱን ኮንታክት አድርጌ ይሄንን ለውጥ ያመጣሁ ምክንያት አለኝና፣ ምክንያቱም ትንሽ እግሬን ያመኝ ነበረ፣ በጣም ድካም ይሰማኝ ነበረ። ሌሊቱን ሙሉ ተኝቼ እንዳልተኛ ሰው ነው በጣም የሚደክመኝ ማለት ነው በዚህ ሰዓት። ይሄ ነገር ለእኔ የሚሆን ይመስለኛል በሚል ነው በዋትስአፕ አናገርኩትና ከዛ በኋላ ረዳኝ። ይሄን የምታየው ለውጥ አገኘሁኝ እልሻለሁ። ኦኬ ፐርፌክት። ሶ እንደነገርሽኝ ከሆነ ከዚህ በፊት ከመጀመርሽ በፊት የእግር ህመም ይሰማሽ ነበረ፣ የእንቅልፍ ማጣት ነበረ አይደለ? አዎ በጣም ይደክመኝ ነበር። ያ የድካም ስሜት ያሁን ነበረ። ደግሞ በኋላ ነው የምነግርሽ እንግዲህ ስጠይቅ። እሺ ችግር የለውም ምስራዬ። ሶ ይህንን ፕሮግራም ስትጀምሪ ጥርጣሬ ነበረሽ? ምናልባት ካላገኘሁት ውጤቴን የሚል አይነት ስሜት ተሰምቶሽ ነበረ? አሁን የደረሽበት ደረጃ ደርሳለሁ የሚል አስተሳሰብ ነበረሽ? ምክንያቱም እኔ ምክንያት አለኝ እንዳልኩሽ ነው፣ ሪዝን አለኝ እና አድርገዋለሁኝ እስካልኩኝ ድረስ እንደማደርግ ስለማምንበት ነው የጀመርኩኝ። ያው ሁላችንም ዋይ የሚለውን ካለን የምንለወጥ ነገር ይመስለኛል። ጥርጣሬም አልነበረኝም፣ ምክንያቱም ባለሙያ ነው። የእሱ እንትን ኤክስፒሪየንሱን አይቻለሁኝ። ብዙ ሰዎች እሱ ጋር የተለወጡትን ስላየሁኝ አልተጠራጠርኩኝም። ሞቲቬት የሚያደርጉ ብዙ ነገሮችን አይቻለሁኝ በቴሌግራም ፖስት ሲያደርግ። ያው እኔም አደርገዋለሁ በሚል ነው የመጣሁበት። ያው እያየሽው ነው። ያ በጣም አሪፍ ምስራዬ። ያው አብረን ነው ቻሌንጁን ስናደርግ የነበረው። እኔም አንዷ ነኝ። አብረን ነው ስንሰራ የነበረው እና መደጋገፍ ነበረ በጣም። እኔ ለራሴ ፐርሰናሊ ጠቅሞኛል መደጋገፋችን። አንዱ የአንዱን ኤክስፒሪየንስ ይወስዳል፣ አንዱ ትንሽ ደገም ሲል አንዱን ሞቲቬት ያደርጋል እና ያ ነገር አንቺን ጠቅሞሻል? አዎ በደንብ። በተለይ ማራቶን የሚል ፕሮግራም ስላለ በየቀኑ የኛን ለውጥ የኛ ሪዞርት እንትን ስለምንል ያው እሱን ጠዋት ስንነሳ ይሄን ለማግኘቱ ደግሞ እኛም እንደ ቻሌንጅ እስከሆነ ድረስ በጣም ነው የጠቀመኝ። ስፔሻሊ እሱ በጣም ነው የጠቀመኝ። ምክንያቱም ከዚህም በፊት አድርጌያለሁኝ ብዙን ጊዜ ዌይት ሉዝ ለማድረግ ቻሌንጅ አድርጌያለሁ። ይሄ ወክ ማድረግ ነበረ 13 ዴይ ቻሌንጅ ብዬ ከ2 ዓመት በፊት አድርጌ ነበረ፣ ግን ቀንሼ ነበር። ግን እሱ እንደዛ አይደለም። ይሄኛው በእንትን በስፔሻሊስት ወይ ደግሞ በባለሙያ የተደገፈ ስለሆነ ሞር ነው ይረዳኝ። ምን ማድረግ እንዳለብኝም እኔ ረዳኝ፣ ምን ማቆም እንዳለብኝም እኔ ረዳኝ። ምክንያቱም ያኔ አደርጋለሁ ብዬ ብቻ በእንትን ያየሁት እንጂ ከምን እንደምጀምር ምን ላይ እንዳለሁኝ ራሱ በደንብ አላውቀውም። እዚህ ግን ከመጣኝ ብዙ ነገር ነው የተረዳሁኝ። ከአመጋገባችን እስከ ሁሉ ነገራችንን ነው በደንብ የሚረዳን። እንደ አንቺም አለሽበት እና ኤግዛክትሊ ያ ሞር ነው የረዳኝ። ይሄ ነው የማይባል ነው እውነት ለመናገር። ስፔሻሊ ሴት መጀመሪያ ያልሽው እውነት ነው።
እኔም ትንሽ የቸግረኝ የነበረው ከየት መጀመር የሚለውን የቸግረኝ ነበር። እንዳልሽው የተለያየ ዳይቶች እንሞክራለን። እኔ ፐርሰናሊ ሞክሬ ነበረ ከወተር ፋስቲንግ፣ ኢንተርሚቴንት ፋስቲንግ፣ ኤግ ዳይት ብዙ ነገር ሞክሬያለሁ። ኦፍኮርስ ትንሽ ኪሎ ሉዝ አደርጋለሁ፣ ግን ወዲያው ጨምር ነበረ። ግን ይሄ ግን ምንድነው ዳይት ሳይሆን ላይፍ ስታይል ነው የተማርኩበት እኔ ፐርሰናሊ ማለት ነው። ምክንያቱም አሁን ባለሁበት ሁኔታ ወደ ድሮ ላይፍ ስታይል ተመልሽ ብትይኝ አልመለስም። ምክንያቱም ተምሬያለሁ፣ እውቀት አግኝቻለሁ በደንብ ማለት ነው። አሁን ይሄ ይቀርሻል አይ ቲንክ ጎልሽ ደርሰሻል ብዬ አላምንም፣ ግን የጎልሽን ከግማሽ በላይ አሳክተሻል ብዬ አምናለሁ። ከዚህ በኋላ ይሄ ፕሮግራም ቢቋረጥ እንዴት እንደመቀጠል እንደምትቺ፣ ላይፍ ስታይልሽን እንዴት አድርገሽ ማራመድ እንደምትቺ እውቀት አግኝተሽበታል? እኔ ፐርሰናሊ አግኝቼበታለሁ። አዎ በደንብ እንጂ። ምክንያቱም እኔ አልኩሽ እኮ መጀመሪያ አድርጌያለሁ ከ3 ወር በላይ እንትን ለራሴ ብቻ ሄጄበት ነበር። ወዲያውኑ ነው የተመለሰው። እንደሆነ ሞር ከዛ በላይ ነው የጨመረው ኪሎዬ እና ይሄኛው ግን በደንብ ነው የረዳኝ። ይሄ ፕሮግራም ቢዘጋ ራሱ ምን እንደማደርግ በየቀኑ ምን እንደምበላ ያው እንዳልሽው ላይፍ ስታይሌ በጣም ተቀይሯል። እንዴት ራሴ እንደምወድ ልነግርሽ አልችልም። ቤት ሰርቼ አልጠግብም፣ ሄጄ አልጠግብም። እንዴት ነው ያው አንቺ ፊሊንጉ አንቺ ይሰማሻል፣ እኔ የሚሰማኝም ምክንያቱም አብረን ያለንበትና ማለት ነው። የኛ ሰዎች እንደዚህ ይሄኛውን ፕሮግራም ተቀላቅለው ቢሰሩ በጣም ደስ ይለኛል። ምክንያቱም እኛ ያለንበት ስሜት ወላሂ ልነግርሽ አልችልም። እኔ እንጃ ያው ደካማ እናት የሚፈልግ ሰው የለም መቼም ልጅም ስላለ ስፔሻሊ ለልጆች ለልጆች በቃ ለነሱ የማታደርጊው ነገር የለም። ቢመጡ በተለይ እናቶች መጥተው ይህንን ፕሮግራም ቢቀላቀሉ ነው የምለው። በጣም አሪፍ ምስራዬ፣ ደስ የሚል ነገር ነው ያየሁት እኔ። ያ እንትንሽን እናየዋለን አሁን ኪሎ ስንት ኪሎ ነበር ስንት ቀንሽ የሚለውን ደግሞ እናያለን። እሺ ችግር የለውም ይቻላል። ምን ያህል ኪሎ ሉዝ አደረግሽ? ምን ያህል ዌት ኦር ቦዲ ፋት? እዚህ ቤት ሞር የምናወራው ስለ ቦዲ ፋት ነው። ኦፍኮርስ ዌት አለ፣ ግን በጣም ማተር የሚያደርገው ቦዲ ፋት ነው አይደለ? አዎ ደግሞ ደስ የሚለው ራሱ እሱ ነው እኮ አሁን እኛ ከዚህ በፊት የማናደርገው እና ይሄ የተለየ ነው። የተለየ የምለው የቱ ጋር ያለሽው ቦዲ ፋትሽ የት አለ፣ ኤጁ የት አለ፣ ሁሉ ነገር የለየን ነው የሚያሳየን። እኛ ዝም ብለን በቃ ሄደን ወይ ደግሞ የሆነ ነገር አድርገን መተን ኪሎአችንን ብቻ ነበር የምንመዝነው። ይሄ የተለየ ነገር ነው እውነት ለመናገር እና ያ ቦዲ ይሄ ስኬሉ በጣም ጠቅሞናል። ያ ስማርት ስኬሉ በተለይ ስማርት ስኬሉ በጣም ሁላችንም ያኛውን አለን፣ ግን ይሄኛው የተለየ ነው። ይሄኛው ራሱ በሱ ምክንያት ነው እንጂ እኔ የማውቀው ነገር የለም። ስፔሻሊ ይሄን ቲም ከተቀላቀልኩኝ በኋላ ነው ያየሁት እንጂ 2 እንደዚህ ገዝቼ ነበር፣ ግን ምንም አልጠቀመኝም። ይሄ ራሱ አንድ ነገር ነው። ይሄ ፕሮግራም ቢዘጋ ራሱ ይሄም አለበት ነው። ያ ኤግዛክትሊ። አሁን ለውጥሽ ደግሞ እዚህ ጋር የምናየው አጠገቡ ደግሞ ያለው እሱም አንቺ ነሽ። መጀመሪያ ያረጋግጥልን አንቺ ነሽ። ዋው በጣም ደስ ይላል። ምስራዬ እንዴት ነው? ምንድን ነው ሚስጥሩ ከዚህ ወደዚህ? ያው እንደምታየው ነው። እኔ ዶክተርን አይቼ ነው። ዶክተር በጣም ነው የረዳኝ። አመጋገብ ነው። ይሄ ደግሞ ላይፍ ስታይል እስከሆነ ድረስ ማድረግ ስላለብኝ ነው። አውርተናል ከቅድምም። እሱን የረዳኝ አመጋገብ የሚያስተካከልኩኝ ወርክአውት ነው የሰራሁበት። ጥሩ ደረጃ ላይ ያለውን ግን ሞር የምፈልገው ቦታ ስላልደረስኩኝ አለሁበት። በጣም አሪፍ ምስራዬ። ያው እንዳልሽው ላይፍ ስታይል ነው። ምንም አዲስ ነገር የለም። ዲሲፕሊን አድርገሽ ከሄድሽበት የተሰጠሽን ትምህርት ኦብቪየስሊ ትምህርት ቀን በቀን ነው የሚሰጠን። ማራቶን ላይ አይተሽዋል። እሱንም ፕላስ የዶክተርንም እገዛ አንድ ላይ ይህን ውጤት ያመጣል። ምንም ጥርጣሬ የለውም ማለት ነው። ምስራ
ከራሷ ኤክስፔሪየንስ አንጻር ብዙ ነገር ታግዛቸዋለች። ኦፍኮርስ ምንም ጥርጥር የለኝም፣ ምክንያቱም ለራሷ አድርገዋለች። ስለዚህም ስራ ማግኘት የምትፈልጉ እዚህ ጋር ስልክ ቁጥር አላላችሁ ዋትሳፕ ላይ ኮንታክት አድርጓት። እንዴት እንደቀነሰች ሁሉንም ታስረዳችኋለች። ስፔሻሊ እናቶች የሆናችሁ ሰውነት ሲጨምር ሰውነት ልብስ አለማማር ብቻ አይደለም፣ ከእሱ ጋር ተያይዞ የሚመጡ በሽታዎች አሉ። ዲፕሬሽን አለ፣ ብዙ ነገር ማለት ነው። እናት ስትሆን ደግሞ ለልጆችህ፣ ለቤትህ ጤና ግድ መስራት አለብህ። እናት ጤነኛ ስትሆን ግልጽ ነው ቤቱ ሁሉ ጤነኛ ይሆናል። አይደለም ስራዬ? ኦፍኮርስ። ስራን ማግኘት የምትፈልጉ ዋትሳፕ ስልኳ እዚህ ጋር አለ፣ አውሯት። ከራሷ ኤክስፔሪየንስ አንጻር በጣም ብዙ ነገር ታገዛቸዋለች። ምስራዬ ታገዛቸዋለች አይደል? በደንብ እነሱ ብቻ ተዘጋጅተው ይምጡ። መጀመሪያ ራሳችንን ማዘጋጀት ነው። ምክንያት አለን። ምክንያት ካሌለን ደግሞ ምንም ማድረግ አትችልም። ማንኛውም ነገር ከማድረጋችን በፊት ለምንድን ነው የሚጠቅመኝ? ምኑ ጋር ነው የጎዳኝ? የቱ ጋር ነው ይሄን ነገር በዚህ ምክንያት ነው ያመመኝ ወይ ደግሞ በዚህ ምክንያት ነው እንደዚህ ሆንኩኝ የሚለውን ነገር በደንብ ራሳችንን ማዳመጥ አለብን። ከዛ በኋላ ከመጣንበት የማንለወጥበት ምክንያት የለም። ያ ኤግዛክትሊ። ምስራዬ ጀስት እንትን ለማለት ከመጀመሪያ ፎቶች ሁለተኛ ፎቶች ላይ ምን ያህል ለውጥ አለ በኪሎግራም? ምን ያህል ሉዝ አደረግሽ? 11 ኪሎ በኪሎ ነው የምንለው እኛ። ኦኬ 11 ነው አሁን 11 ኪሎ። በጣም አሪፍ ትልቅ ነው 11 ኪሎ። ብዙ አይደለም፣ ትንሽ አይደለም፣ በጣም ትልቅ ነው 11 ኪሎ። 11 ኪሎ እኔ ፐርሰናሊ ብዙ ነው የምለው አይደለም ስራ። አይ በጣም እንጂ እኔ ለእኔ የምፈልገው ቦታ ስላላልኩኝ ነው እንጂ ጥሩ ነገር ነው። እኔ በጣም ደስ ብሎኛል በዚህ። ልክ ነው። በአጠቃላይ እንደኔ የዚህ አገልግሎት እኔም ተጠቃሚ ነኝ። ምስራ 11 ኪሎ ቀነስኩ ስትል የሚሰማኝ ደስታ በጣም ትልቅ ነው። ምክንያቱም አንድ ሰው እንደዚህ ተቸገርኩኝ እንደዚህ ሆንኩኝ ብሎ ሲመጣና ያንን አገልግሎት ተጠቅሞ ይህን ያህል ለውጥ ሲያመጣ ትልቅ ነገር ነው። በጣም ደስ የሚል ነገር ነው። ከዚህ በላይ ደስታ የለም። ከዚህ በላይ ብዙ እንጠብቃለን። ምስራዬ አንድ ላይ ብዙ ለውጦች እናመጣለን። አዎ በደንብ እንጂ። ይሰማሻል? ይሰማል ምስራዬ? አዎ በደንብ እንጂ። እኔም በቃ ጆይን ላደርጋችሁ። ያው 1-2 ደቂቃ በጣም ደስ የሚል አብረው የሚንቀሳቀሱ አብረው የሚማሩ ሰዎች የሚያወሩበትን ነገርን ስትሰማ ግባ የሚል ነገርን ስሜት ይፈጥርልሃል አይደል? እና ቴንኪው ሁለታችሁም ስለ ሂደታችሁ፣ ስለ ትጋታችሁ፣ ስለ ኮንትሪቢሽንን አሁን በዚሁ በምታድርጉት ሌሎችን ለመርዳት ዝግጁ መሆናችሁ አመሰግናችኋለሁ። ቤቴ ጥሩ ጥያቄ ነው የነበረው። ምስራ ደግሞ ጎበዝ። ያው ኢትስ ቬሪ ሲምፕል፣ ብዙ ኮምፕሊኬሽን ያለውን ነገር ምናምን አይደለም። አሁን የራሳችን ችግርን ስለፈታሽ ሌሎችም እንደዚህ የሚቸገሩ ሰዎች ለመርዳት ዝግጁ መሆንሽን ነው ማሳየው ይህን ኮንቨርሴሽን። እና ያው በቁጥር እያየነው ነን። እዚህ መጀመሪያው ስትመዘኒ እድሜሽን ስንት ሆነ ነው ነበር የሚልሽ የነበረው? 50 ምናምን ነው የሚለው። 61 ነው የሚለው። ውሽ እኔ ረሳሁት። አዎ 61 ነው የሚለኝ። ዛሬ ግን 40 ምናምን በጣም ለውጥ አለ። በጣም አሁን ስንት ነው እድሜሽን ይልሻል? 41 ነው ያሳየው። 41 እና እዚህ ላይ እንደዚህ ወፍረሽ እያለሽ የ61 ዓመት ነሽ ነበር የሚልሽ የነበረው። ምን ይሰማሽ ነበረ በዚህ ወቅት? ዶክተር እውነቱን ለመናገር ይሄኛው የት እናቅና? ይሄን ስማርት ስኬኑ የት እናቅና?
በዚህ እንደዚህ ባልኖሮ መጀመሪያ ነበር የምጀምረው። እኔ ከ3 ዓመት በፊት ነው ያየሁት እውነቱን ለመናገር። ይሄ ያኔ ብጀምር ኖሮ እስካሁን ድረስ አልቆይም ነበረ። እና ስለዚህ ነገር አናውቀውም። እድሜን ይሄንን እንደዚህ አድርጎ በውፍረቴ ምክንያት እንደዚህ እንትን ያደርግ ማድረጉ ራሱ አላውቀውም። እኔ ስፔሻሊ አላውቀውም። ይሄን ካገኘሁኝ በኋላ ነው ያወቅኩት። እና በጣም ነው ደስ ያለኝ። አሁን የዛን ቀን በጣም ነው የደረገጥኩኝ እሱ ሲያሳየኝ። አሁን ይሄ ደግሞ እዚህ ላይ ስትሆኝ ደግሞ የስንት ዓመት ነው የሚልሽ? እዚህ ላይ 41 ነው ያሳየኝ። 41 እና እነዚህ ሁለት ስዕሎች የ20 ዓመት ልዩነት አላቸው በሰውነትሽን ዙሪያ ማለት ነው። በጤናሽን አንዷን ሽማግሌ ናት አያት፣ አንዷን ደግሞ ወጣት ናት። የ20 ዓመት ልዩነት አለው። ምን ያህል ጊዜ ነው ከቀይ ልብስ ለብሸሽ ያለሽ ወደ ወጣቱን እንድትመለሲ ምን ያህል ጊዜ ነው የፈጀብሽ? ከጀመርሽኛ ጋርስ ምን ያህል ጊዜ ነው? ይሄ ፒክቸር እውነት ለመናገር ከ2 ዓመት በፊት ነው፣ ግን ይሄኛው ከዚህ በላይ ነው እንደሆነ የጨመርኩኝ ያኔ ይሄ ሳልጀምር በፊት። አዎ በጣም እየጨመርኩኝ ሲሄድ ከዛ በኋላ ነው ወደዚህ የመጣሁት። ይሄኛው ይሄ ለውጥ ደግሞ ከ3 ወር በፊት ነው፣ ከ4 ወር በፊት አሁን። ኦኬ። እና የ3 ወር ልዩነት ነው ያላቸው። የ20 ዓመት እድሜ ልዩነት በ3 ወር የማይሞላ ጊዜ ነው የደረስሽው ማለት ነው። አዎ that's amazing። እንግዲህ ይሄን ነገር ያው ትንሽ ደቀቅ ስላለ ብዙ ላይታይ ይችላል፣ ግን እንደምታዩ አንቺ የጀመርሽበትን ቀን የመጀመሪያ የነበሩን ክብደትሽን በጣም ቀይ የበዛበት ውፍረትሽ ነው፣ ክብደትሽ ነው፣ ጨማው ነው፣ እድሜሽ ነው፣ ሁሉም በጣም አስፈሪ በሆነ ሁኔታ በነበረው አሁን ደግሞ አይ ቲንክ አንድ ብቻ ነው ቀይ ያለልሽ መሰለኝ። ይሄ ከስንት ሳምንት በፊት የላክልኝ የነበረውና ይህን ያህል ርቀት መጥተሻል። አሁን ይሄ በሚዛኑም በሄልስ ቴክኖሎጂ ማየት የምንችላቸው ነገሮች ናቸው። አሁን በሚዛን ማይታዩ ነገሮች ግን ምን ታያለሽ? ምን ይሰማሻል? እንዴ በጣም ነው የሚቀለኝ። በጣም ቅልል ነው የሚለኝ። ሰርቼ አልጠግም፣ ሄጄ አልጠግም። ማደርጋቸው በሙሉ በቃ የሆነ መጀመሪያ አሁን የምገባው ስቴር ላይ ነው፣ ምንድነው 3ኛ ደረጃ ላይ ነው የምወጣው። የሚገርም ነገር ቤቱ ማለት ነው ያለሁበት ቤት ከመቼው ቤቴ እንደደረስኩኝ አላውቅም። አሁን ስወጣ ወደ ላይ ማለት ነው። እና ከ3 ወር በፊት ደግሞ ሳልሄድ አልደረስኩም እስካሁን እያልኩኝ ነው እንትን የምጨናነቀው ማለት ነው። አሁን በጣም ለውጥ አለ። በጣም ደስ ይለኛል። ምንም አይከብደኝም። ጥሩ እንቅልፍ ተኛለሁ። ይሄ ነው ሌላው ማለት አልችልም፣ ግን ያው ቢገለጽ በጣም ደስ ይለኝ ነበር። ብዙ ነገር አለውና ብዙ ለውጥ አለና እኔ እንዲመጡ እንዲሰሩ የእኛን ቲም እንዲቀላቀሉ ነው የምለው። ምክንያቱም ያው እኔ ባላወራም ፒክቸሩ ራሱ ይናገራል። እውነት ነው። ያው ብዙ አልዛችሁም። አሁን የበዛውን ቤቲ ካቨር አድርጓችኋለች። እንዳትስ አሜዚንግ። ቤቲ ደግሞ እንደዚህ ራህዋም ያለፈ ቀኖች ኢንቫይት እናደርጋታለን። እዚህ አሰፋውም አንዳንድ አንቺን የረዷችኋቸው ሰዎችም እንደዚህ አይነት ቴስቲሞኒ እንደዚህ መሰጋገርን ደርሶ ስታያቸው ምን ይሰማሻል? በጣም ደስ ይላል ማለት ነው። እኔ ለራሴ መጀመሪያ ራሴ ችግር ፈትቼ ሌላ ሰው አግዘን ድምፁን የጠፋብሽ ነው ቤቲ። ትንሽ ይሰባበራል ግን ይሰማል። በጣም ደስ ይላል ዶክተር የራስን ችግር ፈተህ ለሌላ ሰው መፍትሄ ስትሆን በጣም ደስ ይላል። ከዚህ የሚያስደስት ነገር የለም። ደግሞ ለራስህ የጠቀመህ ነገር ራስህ ችግርህን የፈታውን ነገር ሰው ለማገዝ ቀላል ነው የሚሆነው። መጀመሪያ ግን ራስህ እዛ ቦታ ላይ
እርዳታ የሚያስፈልገኝ ሰው ነበርኩኝ፣ እንደዚህ የሚያስፈልገኝ ሰው ነበርኩኝ እና ያንን ራሴ ተጠቅሜ ራሴ ላይ ለውጥ አምጥቼ ሌላ ሰው ማገዝ መቻል በጣም ደስ ይላል። ስሜቱ ይለያል በጣም ማለት ነው። ከዛ አልፎ ደግሞ ያገዝከው ሰው ተለውጦ እንደዚህ ተሰምቶ ሲሰማ በጣም ደስ ይላል። ምንም ጥያቄ የለውም። ሞር እንድትል የሚያደርግህ ወደፊት እንድትሄድ ያበረታታሃል በጣም ማለት ነው። እውነት ነው። ያ that's amazing። እንግዲህ thank you for your time ሁለታችሁም እዚህ በኋላ ቆይታችሁ መጣችሁ የምትሰሙትን የምስራ ዝግጁ ናት። አሁን የራሷን ችግርን በፈተችውን አቅጣጫ እናንተም እንድታግዝ ዝግጁ ናት። ቴሌፎን ናምበሯን በዚህ ስር ጽፌው ያሉት ነው። በዋትሳፕ ማግኘት ይቻላል። ቤቲን ማግኘት የምትፈልጉ ከሆናችሁ ይሄው ነው ቁጥሬን። በእኔን ቁጥር አድርጋችሁ ቤት ብላችሁ ጻፉልኝ። በአንደኛ እና በ15ኛ ነው ቲፒካሊ የምንጀምረው። አሁን ግን ሰዎች የፋሲካ ጾምን መፍታት ምክንያት አድርጎ ከሄዱ ወደ 4 ሰዎች አልተመለሱም ያሉና የአራት ቦታ አለኝ። መምጣት የምትችሉ ምስራምና ቤትን ኮንታክት በማድረግ መምጣት ትችላላችሁ። ወደ ፕሮግራማችን እንድትቀላቀሉ ትችላላችሁ ማለት ነው። ያው እስካሁን የረዳን እግዚአብሔር ይመስገን። እናንተን ደግሞ ተስፋ አረጋለሁ ብዙዎችም እንድትረዱ ለበረከትን እንድትሆኑ በፌስቡክ እና በዩቲዩብ የምትከታተሉት ሁላችሁ በተቻለ መጠን ይሄን ሼር ብትሉት አንዳንድ ሰዎች ያው በጤና የምትቸገሩ እንደምታዩት በ40 ዓመቷ ናት እንደዚህ አይነት ርቀት በጤና ደርሷት አይ አንቺማ 61 ነሽ ተብላ የነበረች በ20 ምናምን ቀኖች ለውጥ አይታ በ3 ወር ማይሞላን ደግሞ የ20 ዓመት ለይነት እንዲኖረው አንደኛው ቀይን ያለው ሰውነቷን የ60 ዓመት ብሎ ነው ማስብ፣ ሰማያዊ ያለውን ደግሞ የ41 ዓመት ብሎ ነው ማስብ። 20 ዓመት ለይነት በጤና አቅጣጫ በጤና ሁኔታ ሲታይ በጣም እጅግ ትልቅ ለይነት ነው ያለውና በፎቶ ብቻ ማየቱን በቂ አይደለም ለማለት ፈልጋለሁ። አብራችሁንን ስለቆያችሁ እናመሰግናለን። መልካም ቆይታ። ባይ ፈር ናው።